እብደትም እያተኛ ወንጌል ነው አስደንሶ ገንዘብ የሚያስገባው። ደነሰ ገንዘብ የሚገባል እኮ ነው ለዘላለም አይገባ። አንተ ምን ያረጋግላል? ገንዘብ ህይወት እየተነጠቅ ጽድቅ እየተነጠቅ የእግዚአብሔር ጸጋ እየተወሰደብ አይታችኋል። ባለፈው ቤተ ክርስቲያን መጣ የእግዚአብሔር ሰው አንቺ እንደተናገርሽ እምቢ ብዬ እጄ ደንሺ አካውንትሽ ላይ ገንዘብ ይገባል ተብዬ ደንሼ ኮላሊቴን ታማሚ ሆኜ መጥቻለሁ ንስሐ አስገብኝ አለች። መጣ ጉባኤ ላይ አይታችኋል። ክርስቲያን ጴንጤ የሚባል ሁሉ ንስሐ ካልገባ ያ በአባቶቻችን ዘመን የሚመጣው ያ ክብር አይመጣም። ያ ግሎሪ እንዲገለጥ ዘይትና የገዛችሁትን የገባችሁበትን ገዝታውስ ንስሐ ግቡ። ያ ያስገባ ሸለቆ የሆነ ክላስ ይከራያሉ እንጸልያለን ይላሉ። በዚህ እንገባ ክርስቲያን ራሱ ተወዛግቧ ገዝታውስ ልግባ ዘይት ልግዛ የት ይሻላል? ቆይ የትኛውን ልምረጥ? ጌታው ይንበረከክና ጌታው ዘይት ልግዛ ገዝታውስ ልግባ? ጌታ ምንም አይልም። ውስጤ እየተናገረኝ ነው ገዝታውስ ግብያለሁ። ከዛ እሱ እንደዚህ ያሸሽ ስንት ነገር ያረጋሽ። ኧረ ተው ከወንጌሉ ጋር ተጣበቁ። ጸሎት የሌለበት ቤት ላይ ሰይጣን ነው ያን ቤት መናሪያም ያደርገው። ጸሎት አቆማችሁ የሐሰተኛ ነቢያት ዘይት ገዝታችሁ ብዙ አይነት ጨርቅ ይገዛል ብዙ። ኧረ የኛ ጌታ ሊፈውስ እዛው ሁሉ አይዞርም። መጀመሪያ መታሟልኝ አሟይ ከዛ በኋላ ነው አካውንቴ ላይ ገንዘብ ካስገባሽ ቃል አወጣለሁ የሚል ሁሉ እሱ ላይ የእግዚአብሔር መንፈስ የለም። ልንገራችሁ እልም ያለ እንደውም አስማት ቤት አልሄደም ሌባ ነው። ልንገራችሁ እልም ያለ ሌባ። ልባችሁን ለእግዚአብሔር ክፈቱ እንጂ ልባችሁን ለሐሰተኛ ነቢያቶች አትክፈቱ። እውነተኛ እግዚአብሔር የሚናገር ከሆነ በእውነተኛ ነቢያቶች አንድ ባንድ ሲናገር ደግሞ በሽታ ካለብሽ ነቅሎን ታመም ያለው እግዚአብሔር ሳምንት ላይ ትድኛለሽ። አይ እስከዛ ገንዘብ አስገብታ ትመጣለች። ሳምንት የእግዚአብሔር በጣም እያመመኝ ነው ተመርመሪ ይጅን ነው ድነሻል አላልክም? ያንቺ አለማመን ፈውስ አላመጣ። አላመንሽም፣ እምነትሽ ትንሽ ናት። አትደውሉ። መጀመሪያ ደውለሽ ካውንትሽን ገንዘብ ላክ የሚልሽ እሱ ጠንቋይ እንጂ ነብይ አይደል። ይሄ ንፋስ መንፈስ ባዶ ንፋስ ነው። ሐሰተኛ ነቢያቶች ተኩላ ናቸው። ንፋሶች ነው። ንፋስ ያደርጉሃል። እዚህ ጋር ምን ትላል? እዛ ጋር የሆነ ነብይ እዛ ጋር እንትን ያው እዛ ጋር የዘመኑ ጴንጤ ቃል ስማ ትንቢት ነው ሰማ። ኧረ ተው ቃል ስሙ። ምድረ በዳችሁ ይናወጣል፣ ዝግባ ይቆረጣል፣ እንግርዳዱ ከቤት ይወጣል። ኢየሱስ ቃል እየተናገረ ጨርቁን ነክተው ስንቱ ዳኑ። እነ ጳውሎስ ኢየሱስን ሰብከው ስንት የሞት አስነሱ። ይሄ ወይ የሞት አስነሳ ወይ እሱ አይነሳ። በኢየሱስ ስም የተመታ ይሁን። እግዚአብሔር እንመለስ፣ ወደፊቱ እንመለስ። እሱ ይመለሳል፣ ክብሩን ይመልሳል፣ ጸጋውን ይመልሳል፣ ህልሙን ይመልሳል፣ ራዩን ይመልሳል። በታንኳ ላይ ተቀመጥ፣ ወደ ማዶ ትሄዳለህ። እግዚአብሔር ዛሬ ወደፊቱ እንድንመለስ ይፈልጋል፣ ወደ ጸጋው እንድንመለስ ይፈልጋል። ሐሰተኛ ነቢያቶች ዞሙ ተመታ መኪና ይታየኛል 3 መኪና ይላል። ሰውየው መመለስ አለበት። የምን መኪና ነው የሚታየው? ስትበራ ያለው ወዴት ነው የምትበራው? ተንበርከክ። የእግዚአብሔር ክብር እንዲመጣ የእግዚአብሔር ጸጋ እንዲመጣ መንበርከክ። ሐዋርያቶቹ ሲንበረከኩ እንደሚነጥቃው ለንፋስ እሳት መጣ። ከእግዚአብሔር ጋር ጉዞ ስትጀምሩ እሱ እየተቃጠለ እናንተ በክብር እየወጣችሁ ትሄዳላችሁ። እውነተኛው የእግዚአብሔር ክብር ይመጣል። ሃይማኖተ አበው ምዕራፍ 103 ክፍል 2 ቁጥር 15 ላይ እንዲህ ይላል። ወዝንቱ ኮነ ንጽሕት ወጽሪት ወህሪት ወቡርክት ወቅድስት ማርያም ድንግል በኩሉ ጊዜ። ይህም ማለት ሁል ጊዜ ነው የሚለው። በጣም የሚገርመው ሁል ጊዜ ድንግል ከምትሆን መርገመ ሥጋ መርገመ ነፍስ ከሌለባት ከከበረች ከተመረጠች ከጠራች ከንጽሕት ማርያም ሆነ ይላል። ስለዚህ ሁል ጊዜ የሚል ያነሳል ማለት ነው። ሁል ጊዜ ስለዚህ እሱ አምላክ ወሰብ እንደሚባል ድንግልም እንደምትባል እሱ ንጹሕ ሐዋሪ እንደሆነ እሷም ንጹሕ ጠባይ ያላደፈባት እንደው ዓለመ ፈጣሪ የመጨረሻ በዚህ ላይ የምናገረው እንኳን ዓለመ ፈጣሪ ድንግል ማርያም ትቅርና ለወዳጆቹ የሚያወርሳት እስቲ ኢየሩሳሌም ሰማያዊትን እንመልከታት እስቲ። እንደው ወደታ በዚህ እንደው ለሰው የተገባችው ርስት መንግስተ ሰማያትን እስቲ እንመልከታት። በራእይ 21:27 ላይ ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸት የሚያደርግ ወደ እርሷ ከቶ አይገባም ማለት። ኢየሩሳሌም ሰማያዊት እንኳን ርኩሰት ጸያፍ ነገር አይስማማትም። ድንግል ማርያም እኮ ከርሰ ድንግል አብዮተ ለዓለም አየራት ወተሰባህም ሱራፌል ወኪሩቤል። የድንግል ማህፀን ካየራት በለጠ፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ማህደረ ለእግዚአብሔር አዶናይ። የድንግል ማርያም ማህፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ ተብለ ሀገረ እግዚአብሔር እኮ ናት።
የኛ ሀገር ምንላት እንኳን የተስፋይቱ ሀገራችን ኢየሩሳሌም እንኳን ጸያፍና ቆሻሻ ነገር የሌለባት የማይቀላቀላት ናት። ይሄ በጣም ወሳኝ ነው። እና መጨረሻ ላይ እርሶም የጠየቁኝ ምንድነው ይሄ ነገር የሆነው እንዴት ነው? በመንፈስ ቅዱስ ስራ ነው። ሮሜ 9 ከ11 እስከ 29 እንመልከት እስቲ። እንኳን ንጽሕት ዘር ቅድስት ድንግል ማርያምና ያዕቆብና ኤሳው ገና ሳይበድሉ ከእናታቸው ማህፀን እንደተለዩ ከኤሳው ይልቅ ያዕቆብ እንደተመረጠ እኮ ጽፎልናል እኮ።